ሰላም እንዴት ናችሁ ሁላችሁ? እንደ ነርስ ብዙ ጊዜ የማየው አንድ ችግር አለ። ያ ምንድነው? ብዙ ኢትዮጵያውያን ቤተሰቦች ለበሽታዎች ምልክት ይዘገያሉ ወይም እርምጃ ለመውሰድ ይዘገያሉ። ይህም የሚሆንበት ምክንያት ችላ ማለት ወይም ደግሞ አለማሰብ ሳይሆን ይተዋል፣ ይሻላል የሚል ሀሳብ ስላላቸው ነው። ምን አይነት አመለካከት አለ? ይሄ ጭንቀት ነው ወይም ደግሞ ያልፋል፣ ይተዋል በራሱ ጊዜ። ሌላ ደግሞ ምንድነው? ሆስፒታል መሄድ አልወድም ወይም አልፈልግም የሚል አይነት አመለካከት ወይም እምነት ስላላቸው ነው። ይህ ግን በሽታን ወይም ህመምን ማዘግየት ለብዙ ችግር ያጋልጣል። የበለጠ የተወሳሰበና ከፍተኛ ችግርን አስከትሎ ልናገኘው እንችላለን ማለት ነው። በተለይ እነዚህን በሽታዎች እንደ ደም ግፊት፣ ስኳር፣ ስትሮክ ወይም የተለያዩ ኢንፌክሽኖችን ቸል ማለት ጉዳቱ በጣም ከፍተኛ ነው። ህይወትን እስከ ማጣት ደረጃ ሊያደርስ ይችላል ማለት ነው። በእርግጥ ሁሉም ሰው ስለ በሽታ ምልክቶች በቂ እውቀት አለው ብዬ አላምንም። ከምን ሊሆን ይችላል? ወይ ፍላጎት ማጣት፣ ጊዜ አለመስጠት ወይም ደግሞ የሚሰጠን ግንዛቤዎች በደንብ እንድንረዳቸው ወይም ቀለል አድርጎ እንዲገቡን ሆነው ስላልተሰጡን ሊሆን ይችላል። ለዛም ነው እንግዲህ እኔ ካለው ነባራዊ ሁኔታ ተነስቼ ለእናንተ የሚገባችሁን እውቀት እንዲኖራችሁ ለማስተማር የወሰንኩት እና ባካችሁን ሰውነታችሁን በጥንቃቄ አድምጡ። የምትወዷቸውን ሰዎች አድምጡ። ምክንያቱም ሕክምናን ቀድሞ ማግኘት ጤናን፣ ገንዘብን እንዲሁም ህይወትን ሊያድን ይችላል። እኛ ነርሶች ከሚያሳዝኑ ነገሮች አንዱ ታካሚዎች በጣም ዘግይተው ሲመጡ ማየት ነው። ምልክቶችን በቁም ነገር መውሰድ ድካም አይደለም፣ ጥበብ ነው። አመሰግናለሁ።